በአማራ ክልል በአገዛዙና በፋኖ መካከል የሚደረገው ውጊያ የቀጠለ ሲሆን በይፋ መዋቅሩን አፍርሰናል ሲሉ የፋኖ ኃይሎች ይፋ አድርገዋል። በዝርዝር እንመለከተዋለን። በሌላ በኩል ጀነራሉ ጉዳት ሰምተዋል። እንደ ትግራይ ክልሉን ለቀን እንወጣለን ሲሉ ነው ጀነራሉ በይፋ የተናገሩት። ዝርዝር መረጃውን ከኛ ጋር ከቆያችሁ የምትሰሙት ይሆናል። ሰላም ጤና ይስጥልን። በመላው ዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለኢትዮስ ሚዲያ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች በክልሉ ለተከታታይ ቀናት በቀጠለው በዘመቻ አንድነት የአማራ ክልል የጸጥታ መዋቅርን በይፋ አፍርሰናል ሲሉ አስታውቀዋል። የአማራ ፋኖ በወሎ ቤት አማራ፣ የአማራ ፋኖ በጎጃም እንዲሁም የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በሸዋ ዛሬም በጋራ በሰጡት መግለጫ አገዛዙ የጸጥታ ኃይላችን ከመቼውም ጊዜ በላይ ጠንክሯል፣ ፋኖ ተበትኗል የሚለው የሐሰት ፕሮፓጋንዳ በዘመቻ አንድነት ውሃ በልቶታል። የአማራ ክልል የጸጥታ መዋቅርም ሙሉ በሙሉ ፈርሷል። ያገዛዙ የጀርባ አጥንት የሚባሉት የክልሉ ሰላምና ጸጥታ ቢሮ ኃላፊ የነበሩትን ጨምሮ በርካቶችንም የቁም እስረኛ አድርጓል ሲሉ ነው ያስታወቁት። አገዛዙ የሽብር መንፈስ ሰፍኖበታል፣ እርስ በርስም መወነጃጀል በዝቷል ያለው የፋኖ ኃይሎች መግለጫም ጀነራል አበባው ታደሰ የክልሉን ባለስልጣናት ሰብስበው ካላገዛችሁን ክልሉን ለቀን እንወጣለን በማለት በባለስልጣናቱ ላይ እንደዛቱ በጸጥታና ደህንነት መዋቅራችን አረጋግጠናል ሲሉ የፋኖ ኃይሎች መግለጫ አውጥተዋል። የፋኖ ኃይሎች አክለውም በዘመቻ አንድነት ከአቅማችን ውስኑን ነው እየተጠቀምን ያለነው፣ ነገር ግን ያገዛዙ ጦር ተፍረክርኳል ነው ያሉት። የብልጽግና አሽከር ሲሉ የጠሩትን የክልሉን የጸጥታ መዋቅርን እንዲሁም አገዛዙ ስልታዊ በሆነ መንገድ ሲያገለግል የነበረውን መንግስታዊ መዋቅር ሙሉ በሙሉ በማፍረስ አገዛዙን ከአማራ ክልል ሕዝብ ጋር ያለውን ግንኙነት ተመልሶ መቀጠል እንዳይችል አድርገን ቆርጠነዋል ብለዋል። በዚህም የክልሉ 90% በላይ የሚሆነውን መዋቅር በመቆጣጠር የማስተዳደር ስራውን በፋኖ እየተፈጸመ ይገኛል ሲሉ ነው መግለጫቸውን የቀጠሉት። በሌላ በኩል በክልሉ የተለያዩ አካባቢዎች ውጊያ መቀጠሉ የታወቀ ሲሆን ሰሜን ጎንደር ዞን ደባርቅ ወረዳ ወቅን ከተማ የፋኖ ኃይሎች ዘልቀው በመግባት በከፈቱት ተኩስ ያገዛዙ ጦር አባላት ተገድለዋል ሲሉ የከተማዋ ነዋሪዎች ለሚዲያ አረጋግጠዋል። በአካባቢው ጥራይናን ጨምሮ ለተከታታይ ቀናት ውጊያ እየተደረገ ነው ያሉት ነዋሪዎቹም የዞኑ ዋና ከተማ ደባርቅ ውጥረት ውስጥ ትገኛለች ብለዋል። በጎንደር ቀጠና ጠገዴ ወረዳ ቅራቅር ከተማ፣ አርማጭሆ፣ በለሳ፣ ሰዴ ሙጃ፣ ጋይንት፣ ስማዳና ሌሎች አካባቢዎች ከትናንት በስቲያ ጀምሮ ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ እየተደረገባቸው አካባቢዎች መሆናቸውን ለማወቅ ተችሏል። በተመሳሳይ በወሎ ቀጠና መቅደላና ዶቃ አካባቢ፣ በአማራ ሳይንት ሐርቡና እንዲሁም ሌሎች አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል ውጊያዎች መደረጋቸው ታውቋል። በተያያዘም በጎጃም ቀጠና በፋግታ ለኮማ ወረዳ እንዲሁም ችጓሊ እየተደረገ ያለውን ውጊያ ተከትሎ የአገዛዙ ጦር አካባቢውን ለቆ እንዲወጣ መደረጉን ነው የፋኖ የመረጃ ምንጮች አስታወቁት። በዚህ ውጊያም በርካታ ያገዛዙ ወታደሮች ሲገደሉ ወታደራዊ ሎጂስቲኮችም በፋኖ ኃይሎች ተይዘዋል ነው የተባለው። በዚሁ በጎጃም አገው ምድር ቀጠና የፋኖ ኃይሎች ዛሬ ወደ አንክሻ ጓጉሳ ወረዳ አዘና ከተማ በመግባት በስፍራው የሚገኘውን ያገዛዙ ጦር ላይ ከፍተኛ ጉዳት ማድረሳቸውን የፋኖ የመረጃ ምንጮች ለሚዲያችን ተናግረዋል። በዚህም በውጊያው ከ60 በላይ ያገዛዙ ጦር አባላት የሙትና የአካል ጉዳት ደርሶባቸዋል ያሉት የመረጃው ምንጮቻችን ከፍተኛ ቁጥር ያለው የጦር መሳሪያም በፋኖ ተማርኳል ብለዋል። በሌላ በኩል ያገዛዙ ጦር በጎጃምና ወሎ አጎራባች ቀጠናዎች በሆኑት
በመርጦ ለማርያምና በመካነ ሰላም መካከል ያለው ሕዝብ እንዳይገናኝ በማድረግ የሽብር ወንጀል እየፈጸመ ነው ሲል የአማራ ፋኖ በጎጃም አስታውቋል። ያገዛዙ የመርጦ ለማርያም ከተማ ከንቲባ ብርሃኑ ዓለም የሰው አንደኛ ክፍለ ጦር ምክትል አዛዥ ኮሎኔል ኪሮስና የቀጠናው የሬጅመንት አዛዥ ሻለቃ አሻግሬ በወሎና በጎጃም አዋሳኝ በሚኖረው ሕዝብ ላይ የሽብር ወንጀል በመፈጸም ላይ ይገኛሉ ሲል ነው የአማራ ፋኖ በጎጃም ውንጀላውን ያሰማው። በዚህም የአማራ ፋኖ በጎጃም የመርጦ ለማርያም መካነ ሰላም አውራ መንገድን ከተቆጣጠረ ከመጋቢት 8 ቀን 2017 ጀምሮ እስከ ዛሬ ድረስ ከመካነ ሰላምና ከመርጦ ለማርያም የሚወጡ የህዝብና የጭነት መኪኖችን በመከልከል አገዛዙ በህዝብ ላይ ከፍተኛ ስቃይ እያደረሰ ነው ብሏል። በዚህም ምክንያት ለሕክምናና ለሌሎች አገልግሎቶች ህዝብ ወደ ከተሞች እንዳይጓጓዝ ከማድረግ በተጨማሪ በአባይ ዳር ቀበሌዎች የሚመረቱ አትክልትና ፍራፍሬዎች ለገበያ እንዳይቀርቡ በማድረግ በቀጠናው በሚገኙ አርሶ አደሮች ላይ የማይካስ ጉዳት በማድረስ ላይ መሆኑን እወቁልኝ ብሏል። በመሆኑም ላለፉት 14 ቀናት የተዘጋው መንገድ ከነገ መጋቢት 21 ቀን 2017 ጀምሮ የማይከፈት ከሆነ በቀጠናው የሚገኘው የአማራ ፋኖ በጎጃም ከአማራ ፋኖ በወሎ ቤት አማራ ጋር በመተባበር አስፈላጊውን እርምጃ የሚወስድበት ይሆናል ሲሉ የፋኖ ኃይሎች አስታውቀዋል። በክልሉ በቀጠለው ጦርነት ምክንያት መሰረታዊ አገልግሎቶች አቅርቦቶች ተስተጓጉለው የህዝብ እንቅስቃሴም ተገድቦ የሚገኝ መሆኑ የሚታወቅ ሲሆን አገዛዙ በበኩሉ አሁንም ጦርነት ለመቀጠል የሚያስችል ምልምል የሰራዊት አባላት ወደ ተለያዩ አካባቢዎች እያሰማራ ይገኛል። ይህ በእንዲህ እንዳለ የአማራ ብሔር ተወላጅ ምልምል ሰልጣኞች መታሰራቸው ተሰማም። በሁርሶ በብር ሸለቆ በጦላይና በብላቴ የኮማንዶና አየር ወለድ እዝ ወታደራዊ ማሰልጠኛዎች በየአካባቢው መስተዳድር ታፍሰውና ተታለው የገቡ ብዛት ያላቸው የአማራ ብሔር ተወላጅ ሰልጣኞች ከመመረቂያ ቀናቸው በፊት በተሳሳተ ግምገማ ለእስር መዳረጋቸውን ለማረጋገጥ ተችሏል። የውትድርና ስልጠና ከወሰዳችሁ በኋላ ከሰራዊቱ በመጥፋት ፋኖን ለማጠናከር በድብቅ የገባችሁ ናችሁ በሚል የሴራ ምክንያት ነው የአማራ ተወላጅ ሰልጣኞችን ለእስር ዳርገው እያሰቃዩቸው ያሉ ሲሉ መረጃውን ምንጮች አድርሰዋል። የወደፊት የኢትዮጵያ ጀነራሎች ናችሁ በሚል ከየአካባቢው የሰበሰቧቸውን ታዳጊዎች ላለፉት ወራት በስልጠና ላይ ቢያቆዩቸውም ከማጠቃለያ ግምገማ በኋላ በሌሊት ለብቻቸው በማሰባሰብ በየማሰልጠኛዎቹ በተለምዶ ዋጠው ተብለው በሚታወቁ ድብቅ የማሰቃያ እስር ቤቶች በድብደባና በስቃይ ላይ እንደሚገኙ ከመከላከያ ምንጮች የተገኘው መረጃ ያመለክታል። በመጨረሻም ሶማሊያ አሜሪካ በብቸኝነት የምትቆጣጠራቸው ወደቦችንና የጦር ሰፈሮችን እሰጣለሁ አለች። የአፍሪካ ቀንድ አገሯ ሶማሊያ አሜሪካ በብቸኝነት የምትቆጣጠራቸው ስልታዊ ወደቦችንና የጦር ሰፈሮችን ለመስጠት ሐሳብ ማቅረቧን ሮይተርስ ዘግቧል። የሶማሊያው ፕሬዝደንት ሐሰን ሼክ መሐመድ ለአሜሪካ አቻቸው ዶናልድ ትራምፕ በጻፉትና ሮይተርስ መመልከቱን በገለጸበት ደብዳቤ ላይ ነው አሜሪካ በብቸኝነት ልትቆጣጠራቸው የሚችሉ የጦር ሰፈሮችና ወደቦች አማራጮች የቀረቡት። ጉዳዩን በሚያውቁ የቀጠናው ዲፕሎማት ትክክለኛነቱ መረጋገጡን የዜና ወኪሉ የገለጸው ደብዳቤ የተጻፈው መጋቢት 7 2017 ዓ.ም ነው። እንደ ሮይተርስ ዘገባ ከሆነ ፕሬዝደንቱ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቡላቸው ባሊ ዶግሉና በርበራን በጦር ሰፈርነት እንዲሁም የበርበራና ቦሳሶ ወደቦችን ነው። አሜሪካ በሶማሊያና በቀጠናው የሚገኙ ጽንፈኛ ታጣቂዎችን ስጋት ለመመከት በአፍሪካ ቀንድ ጠንካራ ወታደራዊ ይዞታን ያስገኝላታል ተብሏል። እነዚህ ስልታዊ ይዞታዎች አሜሪካ በቀጠናው የምታደርገውን ተሳትፎ የማጠናከር ዕድል ይሰጣሉ። የማይቋረጥ ወታደራዊና ሎጂስቲክ መዳረሻዎችን ለአሜሪካ በማረጋገጥ ሌሎች የውጭ ተወዳዳሪዎች በዚህ ወሳኝ ኮሪደር ውስጥ እንዳይገኙ ይከላከላሉ ሲል ደብዳቤውን ዋቢ አድርጎ ሮይተርስ ዘግቧል። ባሊ ዶግል ከዋና ከተማይቱ ሞቃዲሾ በስተሰሜን ምዕራብ በ90 ኪሎ ሜትር ርቀት ላይ የምትገኝ ሲሆን የቦሳሶ ወደብ ከፊል ራስ ገዝ በሆነችው ፑንትላንድ ትገኛለች። ሶማሊያ ለአሜሪካ በብቸኝነት እንደ ጦር ሰፈር እንድትጠቀምበትና በወደብነት እንድትቆጣጠር ካቀረበችው ውስጥ የበርበራ ወደብ አንዱ ነው።
በርበራ ራሷን በነጻ ሀገርነት ባወጀችው ሶማሌላንድ የሚገኝ ሲሆን የሶማሊያ እርምጃ ሁኔታውን ወደ ግጭት ሊያመራው እንደሚችል ይጠበቃል። ይህንን የበርበራ ወደብን አስመልክቶ ሮይተርስ ጥያቄ ያቀረበላቸው የሶማሌላንድ የውጭ ጉዳይ ሚኒስትር አብዲ ራህም ዳሂር አደን የምን ትብብር ነው? አሜሪካ ይህንን ሶማሊያ የተባለ የተበላሸ አገዛዝን ተስፋ ቆርጣበታለች። አሜሪካ በዓለም አቀፍ ሰላማዊ የተረጋጋና ዲሞክራሲ የሰፈነባት ሀገር መሆኗን ካሳየችው ሶማሌላንድ ጋር ለመደራደር ዝግጁ ናት የሚል ምላሽ ሰጥተዋል። አሜሪካ ደደብ አይደለችም። በርበራ ወደብን በተመለከተ ከማን ጋር መነጋገር እንዳለባቸው ያውቃሉ ሲሉም አክለዋል። በባይደን አስተዳደር ወቅት የዩኤስኤ አፍሪካ ኮማንድ አዛዥን ጨምሮ ከፍተኛ የአሜሪካ ባለስልጣናት የበርበራ ወደብን ጎብኝተዋል። በኋላ ላይ ለአሜሪካ የጠፈር መንኮራኩሮች ድንገተኛ ማረፊያ ተብሎ መለየቱም ተነግሯል። ከ3 ዓመታት በፊት የአሜሪካ የመከላከያ አውቶራይዜሽን አክት ተብሎ የሚጠራው የጸጥታ ትብብርን በማጎልበት ለጠንካራ ዲፕሎማሲያዊና ኢኮኖሚያዊ ግንኙነት መንገድ ይከፍታል በሚል ሶማሌላንድ እንድትካተት ተሻሽሏል። ሶማሌላንድን እንደ አንድ የግዛቷ አካል አድርጋ የምታየው ሶማሊያ ከሶማሌላንድ ጋር የሚደረግ ስምምነትም ሆነ እውቅናን እንደማትቀበል በተደጋጋሚ ትናገራለች። ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች እንገናኛለን። እስከዛው ሰላም።